ማርያምን አምጥተህ ገብርኤልን አምጥተህ መላእክቶችን አምጥተህ የእምነት አባቶችን አምጥተህ እነንተናን አምጥተህ ምን የምን ማዳበል ነው? ሌላ አልነበረም። እሱ መስቀል ላይ ሲወጣ አንተን ወዶ እሱ መስቀል ላይ ሲወጣ የተኛውም ሰው ያን ጽዋ ከሱ ጋር አልቀመሰም። መጽሐፍ ቅዱስ ያዛችሁ ሰዎች ከኔ ጋር ሐዋርያት ሥራ ምዕራፍ 4 ቁጥር 5 እስከ 11 ድረስ ያለውን ቦታ አብረን እናነባለን። ዋና የመልእክቴ ሐሳብ ያለበት ቦታ ቁጥር 12 ላይ ነው። ከ5 ጀምሮ እስከ 12 ድረስ ያለውን ቦታ ፈጣን ብለን እናነባለን። በነገውም አለቆቻቸውና ሽማግሌዎች ጻፊዎችም ሊቀ ካህናቱ ሐናም ቀያፋም ዮሐንስም እስክንድሮስም ሊቀ ካህናቱም ዘመዶች የነበሩት ሁሉ በኢየሩሳሌም ተሰበሰቡ። እነርሱንም በመካከል አቁመው በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ ብሎ ጠየቋቸው። ቁጥር 8 በዚያን ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ እንደዚህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች እኛ ዛሬ ለድዊው ሰው ስለተደረገው መልካም ሥራ ይህ በምን እንደዳነ ብንመረምር እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ዴና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤል ሕዝብ ሁሉ የታወቀ ይሁን። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠን ስም ከሰማይ በታች ሌላ የለምና። እስቲ አሜን በሉት። የመልእክቴ ዋና ሐሳብ ኢየሱስ ብቻ ይላል። እስቲ ከኔ ጋር ኢየሱስ ብቻ በሉት። ይህንን ቦታ ዶክተሩ ሉቃስ ነው የጻፈው። እጅግ በጣም ሲሪየስ የሆነ ሐሳብ ያለበት ክፍል ነው። ይሄ ሐሳብ ወይም ይሄ ክፍል እጅግ በጣም አስደናቂ ሐሳቦችን ከምዕራፍ 1 ጀምሮ እየተነተነ ወደ ምዕራፍ 4 ነው የሚደርሰው። ምዕራፍ 1 ላይ የእግዚአብሔርን ቃልን በደንብ ስትመለከቱት ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ከሐዋርያቶች ጋር እንደተነጋገረ እንደተገናኘ፣ እነርሱም ደግሞ የእስራኤልን መንግስት መቼ ነው የምትመልሰው የምታሳርፈን ብሎ የጠየቁበትን ቦታ ነው የሚገልጸው፣ በጣም የሚያብራራው። ከዛ በኋላ ጌታ ኢየሱስ ክርስቶስ እናንተ ይሄንን ነገር ታውቁ ዘንድ ለእናንተ አልተሰጣችሁም፣ ነገር ግን በእናንተ ላይ መንፈስ ቅዱስ ይወርዳል ወይም መንፈስ ቅዱስ ወደ እናንተ ይመጣል። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በይሁዳ በኢየሩሳሌም በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሎ ጌታ ኢየሱስ ክርስቶስ ይሄንን ነገር ከተናገረ በኋላ ሐዋርያቶችን ቻው ብሎ ሲያሰናብትና ወደ አብ ሲያርግ ትመለከቱታላችሁ። ከዛ በኋላ እነዛ ሐዋርያቶች ወደ ኢየሩሳሌም ተሰብስቦ ከ120 የሚበልጡ ሰዎች አንድ ላይ ተሰብስቦ እየጸለዩ ስለ መንፈስ ቅዱስ መምጣት እየተጉ እየጸለዩ እንደቆዩ መጽሐፍ ቅዱስ ይናገራል። ከዛ በኋላ ማቲያስ የሚባል ሐዋርያን በይሁዳ ቦታ ላይ ተክቶ እንደገና እነሱ ጸሎት ቀጥሎ ያሉት ከሰማይ ምዕራፍ 2ን ስትሻገሩት ከሰማይ መንፈስ ቅዱስ የጠበቁበት መንፈስ ቅዱስ የፈለጉበት መንፈስ ቅዱስ የናፈቁበት መንፈስ ቅዱስ መጥቶ ኃይል እንዳስታጠቃቸው የእግዚአብሔር ቃል ይናገራል። ምዕራፍ 2 ላይ መንፈስ ቅዱስን ተሞልቶ ከተለያየ ቦታ ለመጡ ሰዎች ወንጌል ተናግሮ ኢየሩሳሌም ተቀጣጥላ በሶስተኛው ቀን ወይም በማግስቱ መንፈስ ቅዱስ ከወረደበት በሶስተኛው ወይም በአራተኛው ቀን ላይ ምዕራፍ 3 ላይ ከኢየሩሳሌም ወጥቶ ቤተ መቅደስ ለጸሎት በ9 ሰዓት እንደወጡ መጽሐፍ ቅዱስ ይናገራል። ቤተ መቅደስ እነሱ ለመጸለይ ወደ ቤተ መቅደስ ሲሄዱ ከ40 ዓመት በሚበልጣው እድሜ በቤተ መቅደስ ደጅ ላይ መጽዋዕትን እየለመነ ለረጅም ዓመት የተቀመጠውን ሰውየውን ጴጥሮስና ዮሐንስ ብርና ወርቅ የለንም፣ በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ ብሎ ሰውየውን ከተቀመጠበት ቦታ አንስቶ ይዞ ወደ ቤተ መቅደስ እንደገቡ ሰውየውም ደግሞ ከነሱ ጋር እየዘለለ እያመሰገነ እያመለከ ወደ ቤተ መቅደስ
እንደገባ መጽሐፍ ቅዱስ ይናገራል። ይገርማል። ይሄ ሁኔታ በኢየሩሳሌም ላይ እጅግ በጣም አደገኛ የሆነ ሪቫይቫል፣ አደገኛ የሆነ የመንፈስ ቅዱስ መነቃቃት፣ አዲስ ልምድ፣ አዲስ ሁኔታን ኢየሩሳሌም ላይ ፈጠረ። ኢየሩሳሌም ላይ አዲስ ሁኔታ ነው የፈጠረው። የሚገርማችሁ ነገር በአንድ ቀን ከዚህ ከሽባው ሰውዬ መነሳት ተነስቶ ከ3000 የሚበልጡ ሰዎች ወደ እግዚአብሔር መንግስት ተጨመሩ። ይሄ ሁኔታ ለፈሪሳውያን፣ ይሄ ሁኔታ ለሰዱቃውያን፣ ይሄ ሁኔታ ለአስተማሪዎች፣ ይሄ ሁኔታ ለሕግ መምህራን አልተመቻቸው። እጅግ በጣም ተቆጡት። ምክንያቱም ትናንትና ሲከበሩ ነበረ፣ ትናንትና ይደመጡ ነበረ፣ ትናንትና ከፍተኛ የሆነ ተቀባይነት ነበራቸው። ዛሬ ግን ሰዎች እጅግ በጣም በሚገርም ሁኔታ ወደሚፈውስ፣ ወደሚያድን፣ ነፃ ወደሚያወጣው ኢየሱስ ጨርቀን ማቀን ሳይሉት እየሮጡ መጨመር ጀመሩት። ይህ ሁኔታ ግራ ገባቸው። ጴጥሮስንና ዮሐንስን አሰሩት። እጅግ በጣም በሚገርም ሁኔታ የተጀመረውን ሪቫይቫሉን ለማቆም ከፍተኛ ጥረት አደረጉት። ከፍተኛ ጥረት። ከዛ በኋላ እዚህም ያለው ሰውን ጠየቁት። ሁኔታው ከባድ ሆነ። ከፍተኛ መነቃቃት፣ ከፍተኛ እሳት፣ ከፍተኛ የሆነ የወንጌል ሰደድ ኢየሩሳሌም ላይ መቀጣጠል ጀመረ። ይህ ሁኔታ በየትኛው ሁኔታ የተቀጣጠለውን እሳትን ማጥፋት፣ ማዳፈን፣ ማቆም አልቻሉትም። ስለዚህ መታሰር ያለባቸውን እናስራለን፣ መደብደብ ያለባቸውን እንደበድባለን። በየትኛውም ሲስተም ይሄ የተጀመረው ሪቫይቫል ወደፊት እንዳይቀጥል እናደርጋለን አሉት። ነገር ግን እሳቱ ከወትሮ በተለየ ሁኔታ መቀጣጠል ጀመረ። ይገርማል። ኢየሱስ የሚባለው አምላክ ምድር ላይ መጥቶ 3 ዓመት ተኩል ብቻ ነው የሰራው። ሰማይ ላይ ሆኖ የሰራበትን ሳይሆን ምድር ላይ ሆኖ ድሆችን እያበላ፣ እውሮችን እያበራ፣ ደንቆሮችን እያሰማ የመንግስትን ወንጌል እየሰበከ 3 ዓመት ተኩል ነው ያገለገለው። 30 ዓመት በዮሴፍና በማርያም ቤት፣ 3 ዓመት ተኩል ደግሞ ወንጌልን የተላከበትን ትክክለኛውን መልእክትን ተልኮን እየፈጸመ 3 ዓመት ቆየ። ይገርማል። በእነዚህ በ3 ዓመት ተኩል ኢየሩሳሌም ግራ እስከምትገባ ድረስ፣ ገሊላ ግራ እስከምትገባ ድረስ፣ መምህራን ግራ እስከሚገቡ ድረስ፣ እስከሚናወጡ ድረስ ከተማው ትናንትና ከጀመሩበት ከአሮጌው ስርዓት ፊታቸውን ወደ ኢየሱስ እስከሚያዞሩ ድረስ ከተማውን አናወጠ። መኖር ካልቀረ፣ ማገልገል ካልቀረ እንደ ኢየሱስ፣ መስራት ካልቀረ እንደ ኢየሱስ፣ መስበክ ካልቀረ እንደ ኢየሱስ፣ መፈወስ ካልቀረ እንደ ኢየሱስ። ዛሬ ይሄ እሳት በላይ ላይ አረፈ። ይገርማል። ከኢየሱስ ውጪ በየትኛው መንገድ የሚሄድ ጉዞ ዋጋ የለም። ከኢየሱስ ውጪ ኢየሱስ ለብቻው የህይወት መንገድ ነው። ኢየሱስ ለብቻው የመዳን መንገድ ነው። ኢየሱስ ለብቻው የበረከት መንገድ ነው። የስኬት መንገድ ነው። የቅባት መንገድ ነው። ብቻው ኢየሱስ ወደ ምድር ከመምጣቱ በፊት ከአዳም ጀምሮ ተሞከረ ብዙ ነገር። ባይዘዋይ እግዚአብሔር አዳምን ሲፈጥር ከመረጥ አፈር ነው ያበጀው። ከመረጥ አፈር አዳምን ሲፈጥር አዳም ንጹህ ሰው ነው፣ እንከን የሌለበት ጻድቅ ነው፣ ኃጢአትን አያውቅም። መሃል ላይ እባብ ሲመጣ ሔዋን ፍሬን ስትበላ አዳም ከሷ ጋር ተጋርቶ አንድ ላይ ያንን ፍሬ ከበሉት በኋላ ሰው ልጅ በእግዚአብሔር ፊት ቆሞ ከእግዚአብሔር ጋር ማውራት የሚችልበትን ኮንፊደንስ ናጣ። ከዛች ዕለት ጀምሮ ሔዋን በእባቡ ተታላ ፍሬዋን ስትበላ አዳም በእርሷ አማካኝነት ፍሬውን አብሮ ሲበሉት ከዛን ጊዜ ጀምሮ የሰው ልጅ ኃጢአተኛ ሆነ፣ በደለኛ ሆነ፣ ተላለፈ የእግዚአብሔርን ትእዛዝ። ዘፍጥረት ምዕራፍ 3 ላይ ባለው ክፍል እናንተ ስታነቡት አዳም ሔዋን በእባቡ ተታለሉ። ከዛን ጊዜ ጀምሮ ሰይጣን ከአዳምና ከሔዋን እጅ ከእግዚአብሔር ጋር ቀጥታ የሚገናኙበት እግዚአብሔርን ቀጥታ የሚያወሩበትን መስፈር ቆርጦ ሰው ልጅ እግዚአብሔርን እንዲፈራ እንዲንቀጠቀጥ ኮንፊደንስ እንዳይኖራቸው እግዚአብሔርን ጠይቆ እንዳይቀበሉት እግዚአብሔርም ደግሞ በቁጣ እንዲመለከታቸው ከአዳም ጀምሮ እስከ ኢየሱስ ድረስ በብዙ ነቢያቶች፣ በካህናቶች፣ በሊቀ ካህናቶች፣ በነቢያቶች ተሞከረ፣ አልተቻለም። በስራ ተሞከረ፣ አልተቻለም። በደም ተሞከረ፣ አልተቻለም። በእርግብ ደም፣ በበሬ ደም፣ በዋኖስ ደም ተሞከረ፣ አልተቻለም። እግዚአብሔርና ሰውን የሚያስታርቅ መሃል ላይ ቆሞ እግዚአብሔርን ከሰው ጋር የሚያገናኝ ድልድይ ተቆረጠ በኃጢአት ምክንያት።
የሰው ልጅ አጠቃላይ ከትልቅ እስከ ትንሽ፣ ከሴት እስከ ወንድ፣ ከፈረንጅ እስከ አበሻ፣ ከተማረው እስከ አልተማረው ሰው ሁሉ ኃጢአተኛ ሆነ። ሰው ሁሉ በደለኛ ሆነ። ሰው ሁሉ እግዚአብሔርን ስርዓትን ስለተላለፈ ኃጢአተኛ ሆነ። ስለዚህ ከእግዚአብሔርና ከሰው መካከል አደገኛ የሆነ ገደል ተፈጠረ፣ በሰውና በእግዚአብሔር መካከል። እግዚአብሔር በሰማይ ቁጭ ብሎ ሲያስብ ሰው ልጆች ደም ቢያፈሱም በአመት አንድ ጊዜ በሊቀ ካህኑ አማካኝነት ለእስራኤል ኃጢአት የበሬ ደም፣ የበግ ደም፣ የኮርማ ደም ቢፈስም ሰው ከእግዚአብሔር ጋር በትክክለኛው መንገድ መታረቅ አልቻለም። ትክክለኛው መንገድ ላይ ቆሞ ሰው እግዚአብሔርን አባባተ ሆይ ብሎ የሚጠሩበትን መንገድ ሃይ ኮንፊደንስ ማግኘት አልቻሉም። እግዚአብሔር አሰበ፣ ልጄን እልካለሁ አለ። ሉቃስ ወንጌል ምዕራፍ 1 ከ30 ጀምራችሁ እስከ 33 ድረስ በመታነቡበት ጊዜ እንደ ሕፃን ሆኖ እንደ ልጅ ሆኖ በድንግል ማርያም ማፀን ውስጥ ገብቶ የተጸነሰው የእግዚአብሔር ልጅ ኢየሱስ ክርስቶስ ሰማይን በቃሉ ደግፎ ያቆመ ትልቁ እግዚአብሔር በሴት ማፀን ውስጥ ገብቶ ሰው ልጆችን ለማዳን ሰው ለመሆን ወሰነ። ሰማይ በቃሉ ደግፎ ያቆመው ጨረቃን፣ ፀሐይን፣ ከዋክብቶችን በሰማይ ላይ ያለ ምንም ነገር ቀጥ አድርጎ ያስቀመጠው የእግዚአብሔር ልጅ ኢየሱስ ክርስቶስ ሰው ለመሆን ወሰነ። በኤልያስ ተሞከረ፣ አልተቻለም። በሙሴ ተሞከረ፣ አልተቻለም። በነቢያቶች አልተቻለም። በሊቀ ካህናቶች ተሞከረ፣ አልተቻለም። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በስላሴ ጉባኤ የተስማሙበትን ነገር ሲወስኑት ወልድ የሆነው እግዚአብሔር ሰው ለመሆን ወሰነ። ምክንያቱም እርሱ ሰው ካልሆነ በስተቀር ለሕይወታችን፣ ለኑሯችን፣ ለመንገዳችን ዋስትና የለም። ይገርማል። ለምንድነው ኢየሱስ ክርስቶስ ብቻውን የሚያድነው? ኢየሱስ ብቻውን የሚያድነው ሌላ ተጨማሪ ሳይኖር፣ ሌላ አጠገቡ ላይ ሌላ የሚመጣ ሳያስፈልገው ብቻውን የሚያድነው ከሰማይ ብቻውን ስለመጣ ነው። ብቻ አድናለሁ ብሎ አጠቃላይ ለሰው ዘር እኔ ብሄድ ይበቃላል። እኔ ብሄድ የበግ ደም፣ የበሬ ደም፣ የኮርማ ደም በስራ በኃጢአት በተለያየ ነገር ተጨማልቆ ዋጋ የሚከፍሉ ልጆች ያለ እኔ ብሄድ ነፃ ይወጣሉ። ሰው እንኳን ከሰማይ ወደዚህ ከአዲስ አበባ ወደ ክፍለ ሀገር ለመሄድም ሰው በጣም ነው የሚደበረው። አዲስ አበባ ላይ 40 ዓመት 20 ዓመት 5 ዓመት 10 ዓመት የኖረ ሰውን ወደ ክፍለ ሀገር ወስደ እበት ወደሚወጣበት ከብት ወደሚታሰርበት የሆነ ነገር ይዘህ ብትሄደው ወይ ራሱን ያጠፋል፣ ወይ ጥሎ ይሄዳል፣ ወይ አይስማማም። እግዚአብሔር ልጅ ኢየሱስ ክርስቶስ ከሰማይ ሲመጣ እኛን ለማዳን ከኛ ጋር አብሮ ለመንቀሳቀስ ሲፈልግ ምቾቱን አልፈለገም። ብቻው ደግሞ አብ፣ ወልድ፣ መንፈስ ቅዱስ ሲወስኑት እኔ ሄጄ ምቾቴን ትቼአለ፣ የኔን ድሎት የኔን ኮምፈርት ትቼአለ፣ በእኔ አማካኝነት ሰው ልጆች ካንተ ጋር መታረቅ አለባቸው አለ። አንድ ሰው ጮሆ አሜን ይበላይ። ሰው ልጅ ከእግዚአብሔር ጋር ለመታረቅ የእግዚአብሔር ልጅ ኢየሱስ ክርስቶስ ምቾቱን ትቶ ለብቻው መውረድ አለበት። አንተ ለመዝናናት፣ አንተ በሰው ልትታጀፍ፣ አንተ ጥሩ እንድትበላ፣ አንተ ጥሩ እንድትለብስ፣ አንተ በተከበረ መንገድ እንድትቀጥል የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻው መጥቶ ይሄንን ከባድ የሆነውን መንገድ ማቋረጥ አለበት። ብቻው ስለመጣ ብቻውን ያድናል። ሁለተኛስ ለምንድነው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻውን የሚያድነው? ሁለተኛ ብቻውን ነው የሞተው። አታጨበጭብም? ብቻውን የዚህን የዓለም ትርካምርከን አጠቃላይ ያለው ነገር ጨርሶ እኛን ከአብ ጋር ለማስታረቅ መሞት ስላለበት፣ ደም ማፍሰስ ስላለበት። ምክንያቱም ደም ሳይፈስ ስርየት ስለሌለ ደም ለማፍሰስ ብቻውን ነው መስቀል ላይ የወጣ። ይመለካል እሱ። አሜን ነው ወይ? ይመለካል። ይሄ ጌታ ብቻው መስቀል ይመለካል፣ ይሰገድለታል፣ እልል ይባልለታል። ለምን? ብቻው ሞቷል። ብቻው ሞቷል። እኛ ቤት ያልሞተ ዋጋ ያልከፈለ በጀግንነትም ቢሆን በጉልበት በአቅም በፍቅር ብቻው መጥቶ ያላዳነ እኛ ቤት አይመለክም። ብቻው መጥቶ ብቻው ሞቶ ብቻው ያዳነ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻው ይመለካል። ለምን? መስቀል ላይ ወጣ። ማቴዎስ ወንጌል ምዕራፍ 27 ሄዳችሁ ስታነቡት መስቀል ላይ በራቁት ለብቻው ወጣና ኤሎሄ ኤሎሄ አለ። አባቴ አባቴ አለ። ሸሸ አባቱ። ሌላስ? እናቱስ? እንትናስ? ዛካቢ ያሉ ማንም አልነበረም፣ ለብቻው። ታዲያ ምን ማዳበል ነው? ማርያምን አምጥተህ፣ ገብርኤልን አምጥተህ፣ መላእክቶችን አምጥተህ፣ የእምነት አባቶችን አምጥተህ፣ እነንትናን አምጥተህ የምን ማዳበል ነው? ሌላ አልነበረም። እሱ መስቀል ላይ ሲወጣ አንተን ወዶ እሱ መስቀል ላይ ሲወጣ የተኛውም ሰው ያን ጽዋ ከሱ ጋር አልቀመሰም። ስለዚህ ኢየሱስ ለብቻው ያድናል። ለብቻው
አልነበረም ማንም። ይገርማል። ለብቻው ወጣ። አባቴ ለምን ተውከኝ አለው። አባቱ እስከሚተው ለብቻ መስቀል ላይ ወጣ ሰተት ብሎ። ስሙኝ፣ እኛን ለማዳን ኢየሱስ ሲመጣ ስለኛ ብሎ ኢየሱስ በጦር ሲወጋ ስለኛ ብሎ የኢየሱስ እጅ በምስማር ሲቸነከር አጠገቡ ላይ ቆሞ ስለ ዴብ ስለ በረከት ስለ አማኑኤል ብሎ የሆነ ያ ትንሿን ፐርሰንት ሳፖርት ያደረገ የትኛውም ካህን የለም፣ የትኛውም ሊቀ ካህን የለም፣ የትኛውም አስተማሪ የለም። ከሚመቱ ሰዎች ውጪ፣ ከሚገርፉ ሰዎች ውጪ፣ ከሚያንገላቱ ሰዎች ውጪ፣ በምስማር ከሚቸነክሩ ሰዎች ውጪ ሌላ አልነበረም። እግዚአብሔር ምስክሬ ነው። ሌላው ከኢትዮጵያ ዝም ብሎ የሚመለክ እኔ እያለ እኔ ላንተ ምንም ዋጋ ሳይከፍል ስላንተ መከራን ሳይቀምስ ስላንተ ምንም ሳይ ቀናቶችን የቆጠረ አምልኮን የሚቀበል የተኛው ሌላ መንፈስ በኢየሱስ ስም ከኢትዮጵያ ይመታ። ቀናቶች አጠቃላይ የኢየሱስ ናቸው እንጂ ለሌላ ሊሆን አይችሉም። መስከረም 1 2 3 ጥቅምት 1 2 3 እስከ 30 አንተ ከመስከረም 1 እስከ ጳጉሜ 5 365 ቀናቶች ነው ለታረደው በግ ለኢየሱስ የተገቡ ናቸው። የለም ከዛ ውጪ ሌላ የለም። ለምንድነው ኢየሱስ ለብቻው የሚያድነው? ሶስተኛ ለብቻው ነው የተነሳው። መቃብርን ይገርማል። አንዳንድ ሰዎች ማርያምም ተነስታለች፣ እንትናም ተነስቷል፣ የእምነት አባቶች እከለም ተነስቷል፣ ሞቅ ስላቸው የሆነ ሰው ተነስቷል እያሉ እንትናም ተነስቷል። አልተነሳም። የተነሳ የኛ አምላክ ብቻ ነው። አልተነሳም፣ ሌላ አልተነሳም። በደንብ ስማ። የተነሳ ይመለካል። ለተነሳ ክብር ይገባል። ለተነሳው አምልኮ ይገባል። ለተነሳው ፉጨት ይገባል። ለተነሳው እልልታ ይገባል። ለተነሳው ለብቻው ነው የተነሳው። መቃብር ሊይዘው አልቻለው። አንተ የኛ አምላክ በመቃብር ሰፈር የለም። አሜን ባለ ተነስቶስ ሐዋርያት ሥራ ምዕራፍ 1 ነዳችሁ አንብቡት። ተነሳና ሄደ። ወደ ሙታን መንደር አልሄደም፣ ወደ ሕያዋን መንደር ሄደ። ወደ እነ ጴጥሮስ ሄደ፣ ወደ እነ ዮሐንስ ሄደ። አንተ ሄደው አሳያቸው። ቶማስ እንደውም አላምን አለ። ቶማስ በሌለበት ታይ መጣና ኢየሱስ እኮ ተነስቷል ብሎ ሲናገሩት ትናንትና እነዛ ሰዎች ደብድቦ የገደሉበት ያሰቃዩበት ስሞት አይቶታል፣ ሲወጋ አይቶታል፣ ሲቀበር አይቶታል። ስለዚህ ተነስቷል ብሎ ሲሉት ኖ አላምንም አለ። ኢየሱስ ክርስቶስ ቶማስ ባለበት ታይም ላይ መጥቶ ሰላም ለእናንተ ይሁን አለ። ሰላም ለእናንተ ይሁን ብሎ ስላቸው ቶማስና አለው ያመነ ይሁን እንጂ ያላመነ አትሁን፣ እጆችን አምጣ አለው። እጆችን አምጣ አለውና ይኸው ይሄ የተወጋውበት ምስማር የገባበት አይታል አለው። አንተ ኢየሱስ ሞቶ ተነስቶ ከተነሳም በኋላ ያቁስል ነበረ። አሳየው፣ ጎኑን አሳየው። ቶማስ አባቴና አምላኬ አለ። ሰገደ። ታየ፣ ለነ ጴጥሮስ ታየ። ተንቀሳቀሰ፣ ከተማ ላይ ተንቀሳቀሰ፣ ሰፈር ላይ አበላቸው፣ አጠጣቸው፣ በላ ጠጣ። ከነሱ ጋር አብሮ አምጡ ብላችሁት ማንን ታመጣላችሁ? ማን ይመጣላችኋል? ለእናንተ ማንም አይመጣም። ትናንትና የነበሩ ሰዎች አይመጡም፣ ሞቷሉ፣ ከመቃብር በታች ናቸው። መሐመድ ከመቃብር በታች፣ ማርያም ከመቃብር በታች፣ እነ ሙሴ ከመቃብር በታች፣ እነ ዳዊት ከመቃብር በታች፣ ሌሎች ከመቃብር በታች ናቸው። አንተ መቃብርን ሰብሮ ከመቃብር ኃይል በላይ ሆኖ የተነሳው የእግዚአብሔር ልጅ ናዝሬቱ ኢየሱስ ነው። መቃብርን ፈንቆሎ መቃብርን ባዶ አድርጎ እስከ ዛሬ ድረስ የኢየሱስ መቃብር ባዶ ነው። ባዶ የለም፣ ሌላ የለም። የሚወዳደር አይቻልም። የሚወዳደር ግርማ ሞገስ ያለበት ሌላ የለም። የኔ አምላክ ብቻ ነው። ያንቺ አምላክ ብቻ ነው። ሌሎች ካንተ ጋር እንደዚህ ፊት ለፊት ማውራት አይችሉም። ብቻውን የመጣው ብቻው የሞተው ብቻው የተነሳው ይመለካል። አራተኛና የመጨረሻ ለምንድነው ኢየሱስ ክርስቶስ ብቻው የሚያድነው? ብቻውን ነው ተመልሶ የሚመጣው። ይገርማል። መጽሐፍ ቅዱስን ሐዋርያት ሥራ ምዕራፍ 1:11 ስትመለከቱት እንዲህ የሚል ቃል ታገኙታላችሁ። የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችሁ? ይህ ከናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል። ትልቁ ተስፋችን እሱ ነው። አሁን በዚህ ምድር የምንጠብቀው ሌላ ተስፋ የለም። ኢየሱስ ይመጣል ተብሎ በነቢያቶች ተተንብዮአል፣ መጥቷል። ይሞታል ተባለ፣ ሞቷል። ይነሳል ተባለ፣ ተነስቷል። አሁን የምንጠብቀው የመጨረሻ ተስፋችን የኢየሱስ መምጣት ብቻ ነው። አይገርማችሁም? ኢየሱስ ለብቻው ወጣ ወደ ሰማይ፣ ተመልሶ በመላእክቶች አጅራብ ለብቻው ይመጣል።
ይመጣል። ዮሐንስ ወንጌል ምዕራፍ 14 ላይ ይሄዳለሁ አለ። ለእናንተ ስፍራ አዘጋጃለሁ አለ። ቦታን ካዘጋጀሁት በኋላ ተመልሼ እመጣለሁ አለ። ከዛስ እናንተን ይዤ እሄዳለሁ። እኔ ባለሁበት ከኔ ጋር አንድ ላይ ትኖራላችሁ። እዛ አሁንም ይሄዳው አለ ለእናንተ ቤት ለመስራት ነው፣ መኖሪያን ለማዘጋጀት ነው። ምታርፉበት ዳቫዳዳ ቤት አለኝ የሚል ሰው ጮሆ አሜን ይበልባ። አዘጋጃለሁ አለ። ቤት አዘጋጅቼ መኖሪያን አዘጋጅቼ ተመልሼ መጥቼ እናንተን ይዤ እሄዳለሁ አለ። ከዛስ እኔ ባለሁበት ከኔ ጋር ትኖራላችሁ። ይሄ ነው ትልቁ ተስፋችን። በተደጋጋሚ ስለ ጫማ የማንሰብከው ስርበን ከኢየሱስ ውጭ ሌላ አንፈልግም የምንለው ሲጠማን ሲከፋን ሳይመቸን ሲቀር ኢየሱስን ይዘን ሙጭጭ ያልነው ስለሚመጣን ነው። ኢየሱስ ወደ አሜሪካ አይወስደንም፣ ወደ ሰማይ ይወስደናል። እንዴት ደስ ይላል መሰላችሁት? እዛ አካባቢ ትርሚስ የለም፣ ንትርክ የለም፣ ሁከት የለም፣ ጩኸት የለም፣ ብጥብጥ የለም፣ ረሃብ የለም፣ ጥማት የለም። ለዛ ነው መዳን በሌላ በማንም የለም። ምክንያቱም ያልሞቱ ያልተቀበሩ ያልተነሱ ያላረጉ ዳግም መምጣት የማይችሉት ሊያድኑን አይችሉም። ሊያድን የሚችል የመጣ አንተ የሞተ የተነሳ ያረገ ተመልሶ የሚመጣ እሱ የህይወታችን ዋስትና ነው። እሱ ነው የሚያድነን፣ እሱ ነው የሚበጀን፣ እሱ ነው ነፃ የሚያወጣን። ከሱ ውጭ ሌላ እረፍት የለንም። አሜን። በምን ኃይል በምን ስም ነው ይሄንን የምታደርጉት? በጣም የሚገርም ጥያቄ እኮ የጠየቁት። የሚገርማችሁ ነገር እነ ጴጥሮስ እንደዚህ አሉት፣ እናንተ የሰቀላችሁት እናንተ የሕዝብ ሽማግሌዎች እኛ ዛሬ ለደዌው ስለተደረገው መልካም ስራ ይህ በምን እንደሆነ ብንመረምር እናንተ በሰቀላችሁት እግዚአብሔር ከሙታን ባስነሳው በናዝሬቱ በኢየሱስ ስም እናንተ ሰቅላችኋል፣ እናንተ ገርፋችኋል፣ እናንተ ገላችኋል። እግዚአብሔር ግን የሞት ጣር አጥፍቶ አስነስቶታል። አሁን ደዌው ሰውዬ ሽባው ሰውዬ ነፃ ሆኖ የወጣው በዚህ ስም ነው፣ ሌላ የለም። እናንተ ግንበኞች የናቃችሁት እሱን እግዚአብሔር የማዕዘን ራስ አድርጎታል። እናንተ ገረፋችሁት፣ እናንተ ደበደባችሁት፣ እናንተ ወጋችሁት፣ እናንተ ተራ አደረጋችሁት። እግዚአብሔር ግን አክብሮታል። በእግዚአብሔር ነው የከበረው ይሄ ብላቴና፣ በእግዚአብሔር ነው የከበረው የእግዚአብሔር ልጅ ኢየሱስ ክርስቶስ። ስለዚህ መዳን አለ ማውራት በማይችሉበት መናገር በማይችሉበት አደገኛ በሆነ ስፍራ ላይ የተማረ ሁሉ እስክሪብቶ ይዞ ስህተት ለማግኘት ወረቀት ይዞ ተቀምጧል። የተማሩ ፈሪሳውያን፣ ሰዱቃውያን፣ የሕግ መምህራን አጠቃላይ በተቀመጡበት ለዚህ ሰውየው መልካም ነገር የተደረገው እንዴት ነው? ይሄ ሰውየው ጤናማ ሆኖ የተነሳው በማን ስም ነው? እናንተ በሰቀላችሁበት፣ እናንተ ባዋረዳችሁበት፣ እግዚአብሔር ግን የሞት ጣርን አጥፍቶ ባስነሳው። ግንበኞች የጣን እናንተ የናቃችሁበት፣ እናንተ ያዋረዳችሁበት፣ እናንተ የጣላችሁበት ይሄ ድንጋይ አለ የማዕዘን ራስ ነው። ስለዚህ መዳን አለ በሌላ በማንም የለም። አንተ ከሰዎቹ አንደበት የሚወጣው የጸጋው ቃል እነዛን ፈሪሳውያን አሽመደመዳቸው። እጅን አምጣ ልባርክ። ከዛሬ በኋላ ኃያላንን በፊት የሚያንበረክክ የቅባቱ ኃይል አገኘክ። አልተማሩም። ከገሊላ ባህር ወንዝ ዳር አካባቢ ነው የመጡት። በሰው ፊት ደፍሮ ቆሞ የሚናገሩ አይደሉም። ነገር ግን መንፈስ ቅዱስ ገባባቸው። ሻባአላ ሀዳባስ መንፈስ ቅዱስ ተሞላባቸው። ውስጣቸው ላይ እሳት ተጠቀጠቀ። ካህናቶችን መፍራት አይችሉም። ቄሶችን መፍራት አይችሉም። አንተ ሴፍ ቢቆም እሳት ቢቆም ወደ ኋላ መመለስ አይችሉም። ዝም ብሎ አያስል መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠው አንድ ስም ነው። ማን ነው ስል ኢየሱስ ነው። ምን ሆነ? ሞቷል፣ ከሰማይ መጥቷል፣ ምድር ላይ ተንቀሳቅሷል፣ ተገርፏል፣ ዋጋ ከፍሏል። እናንተ ሰቀላችሁት፣ እናንተ ያዋርዳችሁት፣ እግዚአብሔር ግን አከበረው። ይሄ ስም አሉት የመዳን ስም ነው። ከኢየሱስ ስም ውጪ ለድነት የሚሰጥ ሌላ ስም የለም። በደንብ ስሙ። መላእክቶችም ማርያምም የተለያዩ የእምነት አባቶች የሚድኑት በዚህ ስም ነው። ያለ በዚህ ስም ቀጥ ብሎ የማይሄድ ወደ ሲኦል ነው የሚሄደው። በዚህ ስም ቀጥ ብሎ የማይመራ፣ በዚህ ስም ቀጥ ብሎ የማይጓዝ ሌላ ወደ ገሃነም ነው የሚሄደው። ለመዳን ከሰማይ በታች የተሰጠ ስም አንድ ብቻ ነው፣ እሱም ኢየሱስ ነው። እስቲ ከነጋር ጮሁና ብድግ ብላችሁት ኢየሱስ በሉት። ይሄ የመዳን ስም ነው። ይሄ የበረከት ስም ነው። ይሄ የረፍት ስም ነው። ይሄ የስኬት ስም ነው። ይሄ የከፍታ ስም ነው። ቤትሽ የሚጸናው በዚህ ስም ነው። ትዳሪ የሚባረከው በዚህ ስም ነው። አንተ አልፈ የምትሄደው ሰው የምትሆነው በዚህ ስም ነው። ይሄ ስም ከዛሬ በኋላ መንገድን ይከፍታል። የመዳን ብቸኛ ስም መስቀል ላይ ራሱን አሳልፎ የሰጠ ኤሎሄ ብሎ መስቀል ላይ የተሰቀለ ብቸኛ ስም
ይሄ ስም ከመላእክቶች ስም ይበልጣል። ይሄ ስም ከገብርኤል ስም ይበልጣል። ይሄ ስም ከማርያም ስም ይበልጣል። ይሄ ስም ከአለቆች ስም ይበልጣል። ይሄ ስም ከነገስታቶች ስም ይበልጣል። ይሄ ስም ከገዢዎች ስም ይበልጣል። መዳም በሌላ በማንም የለም። የበላን ነው በዚህ ስም ነው። ሞገስ ያገኘን ነው በዚህ ስም ነው። ከሰው እኩል የተቆጠር ነው በዚህ ስም ነው። ለብሰን ያማረብን በዚህ ስም ነው። ወጥተን ያገለገልነው በዚህ ስም ነው። ያልሞት ነው በዚህ ስም ነው። አንተ ያልጠፋን ነው በዚህ ስም ነው። ጠላት መጥቶ ያልመታን በስም አጠገባችን ላይ ስላለና ይሄ ስም ውስጣችን ላይ ስላለና